ነጭ ሩዝና ዳምሲ እንሰራለን። ይሄን ኩዳር አደርጋለሁ። መጀመሪያ ይሄን ኩዳር ትንሽ አደርጋለሁ። ኩዳሩ ትንሽ ከተቆላላ በኋላ ታጥቦ የተዘጋጀ ሩዝ አደርጋለሁ። ከዛ ለ4-5 ደቂቃ ያክል እንደዚህ ያለ ውሃ ማለት ነው በዘይት ብቻ አቁላልቻለሁ። በጣም የሚጣፍጠው እንደዚህ ሲደረግ ወላሂ። ከዛ እዚህ ጋር ቁርንፉድ ሄድና ፍልፍል አለ እሱን አደርጋለሁ። ከዛ የፈላ ውሃ እንጨምራለን። ከዛ ሩዛችን እስከሚዘርስ ድረስ ወደ ዶሮ እንሄዳለን። በፈላ ዘይት ላይ ተቤ ያዘጋጀው ዶሮ እናደርጋለን። ዶሮውን የተበልኩበትን ፓራት አሁን ልንገራችሁ። ቅድም ካሜራ እንዳለ ረስቼ ነው ያው ሳረግ ያላያችሁት። ግማሽ ማንኪያ ፓብሪካ፣ 1 ማንኪያ ኩዝበራ፣ 1 ማንኪያ ፓራጃጅ እና 1 ማንኪያ ነሻ። በዚህ ተብሉት ለግማሽ ሰዓት ያክል እና ጨው፣ ትንሽ ጨው። ዶሮ በዚህ መልኩ ተጠብሷል። አሁን አወጣዋለሁ። በዘይቱ በራሱ ሽንኩርት አደርጋለሁ። ሽንኩርቱ እንደዚህ ከተጠበሰ በኋላ እዚህ ጋር ካሮትና ፍርፍር ሆኖልኝ ድምጼ በደንብ አይሰማም። ይቅርታ ያኔ ስላሉ ነው ሰዎች ሳሎን ላይ ማለት ነው። እንደዚህ በስብስ እናደርገዋለን። እርስ ካለ በኋላ ቅድም የጠበስነው ዶሮ ላይ እንጨምራለን። አሁን ይሄ ሁላ ዘይት ነው። ስለዚህ ዘይቱን ይሄንን እደፋዋለሁ። ዘይቱን እንዳላወጣሁት የወጣውን ዘይት የትም አሁን ቀጥሎ ዶሮ ላይ የምናደርገው ነው። እዚህ ጋር ነሻ አለኝ 2 ማንኪያ ነሻ። ትንሽዬ ውሃ ጨምረና አሁን እንደዚህ አረግና ዶሮ ላይ መጨመር። ከዛ ቀጥሎ የምንጨምረው ዶሮ ላይ ይሄ ነው ሶያ ሶስ ይሉታል አረቦች። 1 ማንኪያ ከዛ ይሄንን 1 ማንኪያ ከሌላችሁ ችግር የለውም ባታረጉ። 2 ፍሬ መረገት ማጂ ይሄ ነው። ከዛ አሁን ውሃ እንጨምራለን። ከዛ ለ1-2 ደቂቃ እዚህ ጋር 3 እንቁላል አለ ይፈቀለዋለሁ። በላይ ወደ ላረገው ማለት ነው። ዳሙ ላይ አጥቤ ያዘጋጀው ሰላጣ አለኝ። እንቁላሉ እስከሚበስል ድረስ ሰላጣዬን እቆርጣለሁ። ሰላጣዬን እንደዚህ ቆርጬ አዘጋጅቻለሁ። ከዛ አሁን ደግሞ ሶስ ልሰራ ነው። እዚህ ጋር ያዘጋጀሁት ሎሚ አለኝ 1 ሎሚ ከዛ አርጋለሁ። ከዛ ጨው ኢላዩ ላይ ያደረኩት ፍልፍል አስወድ ነው ወይም ብላክ ፔፐር ይሉታል በኢትዮጵያ። ከዛ ኦሊቭ ኦይል ይሄንን ማለት ነው። ከዛ ማዋሃድ ነው። ከዛ እንደዚህ ያደርጋችሁ ሰላጣ አቀርባችሁ መብላት ነው። በጣም ነው የሚጣፍጠው ወላሂ። ቢስሚላህ እዚህ ጋር አድርጌያለሁ። ትንሽ ዘይት አደርጋለሁ። ከትፍ ያዘጋጀው ዶሮ የዶሮ አለ ግዛት እዚህ ጋር ትንሽ የተፈጨ ዝንጅብል አደርጋለሁ። ከዛ
ፍልፍል አስወድና ማጂ ማረቅ ግማሽ የሻይ ማንኪያ